አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች በውጭም በሀገር ውስጥም ያላችሁ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም ሁሉ ፒስ ነው። እንዴት ናችሁ ውዶችዬ? ባለፈው ያልጨረስኩላችሁ ታሪክ ነበረኝ የራሴ ማለት ነው። እና ውዶችዬ ያኔ ካቆምኩላችሁ ልጀምርላችሁ ማለት ነው። እና ወዶች ያጣን ለማድረግ ሞክራለሁ ቪዲዮ እንዳይረዝምባችሁ ማለት ነው። እና ወዶች እንደዛ እያለ ማለት ነው ያኔ ምን ችግር አለው? ምን እኮ ችግር የለውም ማለት ብር ሰጥሻለሁ እያለስ ማለት ያኔ ለማታለል ሞክሮ ነበር፣ ግን ወዶች አልተሳካለትም። ያኔ እስከ 5 ወር ድረስ በጣም ታገልኩኝ። እውነት ነው የምላችሁ። አዳሬ እንቅልፍ አይወስደኝም፣ ውሎዬን ጨናነቃለሁ። ሴትዮዋ ታየኛለች ማለት ነው። ያኔ ትክክል እንዳልሆንኩ ገብቷታል። ታውቃላችሁ፣ የሚረዳችሁ ሰው ስታገኙ ምን እንደሆንኩ ባታውቅም ግን የሆነ የሚያስጨንቀኝ ነገር እንዳለ ገብቷታል ማለት ነው። እና ወዶቼ እና የሆነ ሰዓት በቃ ሁሉም ነገር አለፈ። ሁሉም ነገር በቃ አላ ሁሌ ያላ ተመሳሳይ ነው ህይወት የምትኖሩት ነገር። እና በቃ ሁሌ ነግቶም መሽቶም እኔ የማስበው አሁን ብናገርስ የሚረዳኝ ሰው ባጣስ አላ አዲስ ሆኖ ያኔ ከባድ ነውና ማን ይሰማኛል? እኔ አይ ተናግሬ እውነት ነው በቃ እውነቱን ተናግሬ በቃ የሆነ ይሁን ብያሰብኩኝና ማለት ነው። የሆነ ሰዓት ልብስ እያጠብኩኝ እንዳለ ሐማም ውስጥ ነበረ ልብስ ቀሳላውና እና የሆነ ቁሚ እያሰብኩ ነበር እና አይታኛለች። እንደዛ ሳስብ ምን ነሽ ነው እኔ የሆነ በህልሜ የሆነ ነገር ልክ እንዳልሆንሽ ገብቶኛል፣ ግን እውነታውን እንድትነግሪ ስለፈለኩ ብቻ ነው አለች። ወይ ዛሬ በቃ የኔ ፈረጃ ነው አልኩና ሴትዮዋን ስሚኝ አልኳት። በደንብ አድርገሽ ስሚኝ፣ ማመን አለማመን የራስሽ ፋንታ ነው ማለት ስለባልሽ አንቺን ላታውቂው ትችያለሽ፣ ያኔ ህይወትሽን በሙሉ ስለኖርሽ ማለት ነው አልኳት። ወላሂ በቃ ምንም ማድረግ አልችልም። እና ወዶቼ ወላሂ ነው የምላችሁ ማለት ነው። በቃ በደንብ አድርጋ ነበር ስታዳምጠኝ የነበረው። በደንብ ሰው የለም ያኔ ልጆቹም ጎረምሶች ናቸው። ያኔ ይሄን ነገር መናገር ይከብዳል። ትልቋም ልጅ ያገባች ናት እና እኔ ተጣልታችሁ በእኔ ትናንትና በመጣች ሰራተኛ በእኔ በቃ ትዳራችሁ የሆነ ነገር እንዳይሆን ፈርቼ በጣም እየተጨናነኩኝ ነው። ስለዚህ ሀገሬ ላኪኝ፣ ሌላ ምንም አልልሽም አልኳት። ከዛ ምን ነው ማለት ልትሰሪ አይደል እንደ መጣሽው ምን ነው እንደዚህ ምናምን ትትለኝ፣ እንደዚህ በቃ እሱ ሰውዬው እኔ ደግሞ እፈራለሁ። በቃ እንደዚህ በቃ ሰውነቴ ለራሱ እንዲነካኝ አልፈልግም። እንኳን ሌላ ቀርቶ እኔ እንደ አባት እሱን እንደ አባት አንቺን እንደ እናት ነው የተቀበልኩት። ስለዚህ እንደዚህ እንዲሆንብኝ ደግሞ አልፈልግም። ህይወቴን ለማሻሻል ነው የመጣሁት እንጂ ወንድ ጠፍቶ አይደለም ሀገራችን ላይ። በቃ ያኔ የውስጤን ነው አውጥቼ የተናገርኩት ማለት ነው። ግን ማለቴ በደንብ አድርጋ ነበር ስታዳምጠኝ የነበረው። እውነትሽን ነው ስትለኝ አሁን አልኳት። ስሚኝ አለችኝ እሷ ደግሞ ማለት ነው። አሁን ይሄን ነገር ደብቀሽ ዝም ብለሽ ወይም ብትኖሪ ብቻ የሆነ ነገር ደብቀሽ ብትኖሪ ኑሮ የእውነት የሆነ ሰዓት በራሴ ሂደት አውቄ አባርርሽ ነበረ ወይም ብቻ ሌላ እርምጃ ወስድ ነበር አለች። ግን አንቺ ለኔ እውነቱን ነገር ስለተናገርሽ ካሁን በኋላ እዚህ ቤት ላይ ሙሉ ኃላፊነት ያለሽ አንቺ ነሽ አለች። ታውቃላችሁ ያኔ በውስጣችሁ የሀሳባችሁን ጭንቀታችሁን አውጥታችሁ ስትናገሩ፣ እኔ ግን ከዛ በላይ ነበረ። ምክንያቱም ያኔ መስራት ፈልጋለሁ እና በቃ ካሁን በኋላ ልጄ ነሽ፣ ሰራተኛ የሚባል ነገር የለም እኛ ቤት ላይ። በቃ ልጄ ነሽ እንደ ልጆቼ አይሻለሁ።
አንቺም እንደ እናት አለችኝ። አብሬያቸው ኖርኩኝ ማለት ነው። እና አብሬያቸው 3 አመት ከምናምን ኖሬ 3 አመት ከምናምን ስኖር አብሬያቸው ያኔ ዝም ስለው ሰውየውን ለምን ትለኛለች ማለት ያኔ አትዝጊው ምን ቸገረሽ ምናምን ትለኛለች ማለት ነው። አብሬያቸው ኖርኩኝ። በነገራችን ላይ እንደዛም ሆኖ አላረፈም ሰውየውን። የሆነ ሰዓት ላይ በቃ አትረብሻት ምናምን ነገር ውሸቷን ነው አላት። ያው እውነት ነው ውሸቷን ነው ምናምን ሲላት እሷ ደግሞ ቁርአን ምታልኝ አለችው። እሷ ውሸቷን ከሆነ አንተ ቁርአን ምታለችው አልመታም ማለት እንግዲያማ እሷ ውሸታም አይደለችም አንተ ነህ እውነታ አንተ ነህ ውሸታም ምናምን ማለት እንዴት እሷን ታምኛለሽ? እኔ ባልሽ ነው እና ወዶችዬ ተሰሚ ሲኖራችሁ ደስ ይላል የእውነት። እና ካሜራ የለም ነበር ቤታችን ላይ እና ኦኬ ካሜራ የሆነ መሀል ነበራቸው እነሱና የዛ መሀል ተውት ካሜራ ነበረው። ያንን ካሜራ ነቃቅለህ አምጣና ካሜራ ቤት ውስጥ እንድታረግ ፈልጋለሁ አለችው። አይ ለምን ምናምን ሲባል ፈልጋለሁ አለችው። በቃ ለራሳችን ደህንነት ምናምን አለችው። ከዛ እንደዛ ስትለው እሺ ምናምን አለና አምጥቶ ተከለ። ማጥባህ ስሄድ ከኋላ ተከትሎኛል የሆነ ሰዓት ላይና ያኔ ፍሪጅ እያጸዳሁ ነው። ፍሪጅ እያጸዳሁ ከኋላዬ እኔ ፍሪጁን አጎንብሽ እያጸዳሁ እሱ ከኋላ የተገተረው ማለት ነው። ከበቃ እዛው ተለጥፎ ወደለ። እሷ ሳሎን ቤቱን አያየችው ነው በካሜራ እንግዲህ ያስቡ። ከዛ ትልቅ ቁጥበላ ማለት ነው። በቃ ትልቅ በቃ እሷ በቃ አይ ልጅቷ ቤቱን ለመበጥበጥ ነው ምናምን ነገር ይላል። እሷ እኮ ውሸታም እንዳልሆነች እኮ እያየሁ ነው አረጋግጫለሁ። ሲጀመርም ድሮውንም አመኛታለሁ ምናምን አለች። ስለዚህ እሷን አስወጫት ምናምን ነገር አላት። እሷ ሳኮን የምትወጣው መውጣት ካለብህም አንተ ነህ የምትወጣው አለችው። አስቦታል ባሏን እንግዲህ የልጆቿን አባት ማለት ነው። እና ለእሷ ፍቅር ስል ብዙ ነገር ይወርኩ ተቀመጥኩ ማለት ነው እዛ ቤት ለ6 አመት። አስቡት እንግዲህ 3 አመት ከግማሽ ተቀምጬ ወደ ሀገር የገባው ማለት ነው። ከዛ ደግሞ ተመልሼ ያኔ በአጠቃላይ ብቻ 6 አመት ያኔ ከነሱ ጋር አሁንም እንደዋወላለን ምናምን ነገር ለሷ ስል የሱ ነገር ያኔ አልተዘጋጋንም። ግን ቢሆንም አለ አይደለም። ግን ውዶችዬ ያኔ ራሳችሁን ጠብቁ። የእውነት ነው የምላችሁ። ፊት አትስጡ። ለመዳሞቻችሁ ግን ጥሩ ሁኑላቸው። መልካም ከሆነችላችሁ የእውነት እናንተን የማያምኑበት ምንም ነገር የለም። ያምናችኋል። እና ውዶችዬ እናንተ መልካም ስሩ፣ መልካም ሁኑ። ከዛ ውጭ ብቻ ምን ልበላችሁ እና እንደዛ ነው ውዶችዬ። እና መልካም ከሆናችሁ ምንም ማንኛውም ሰው መልካም የማይሆንበት ምንም ምክንያት የለም ውዶችዬ። ብቻ አበረታቱኝ። ሼር፣ ሰብስክራይብ፣ ኮሜንት በኮሜንት ደግሞ ኮሜንት ያንበረታታል። ኮሜንትም እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንድትናገር ብዙ ነገር እንማርበታለን በዚህ ቻናል ማለት ነው። ብዙ ነገር በጣም ብዙ ነገር በጣም ብዙ ለእናንተ የማካፍለው ነገር አለኝ ኢንሻአላህ ቢስሚላህ ማለት ነው ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።